አበሻ የባህል ሕክምና ዘመናዊ ጥበብ ነው። ዛሬ ደግሞ እንግዲህ እንደምታዩት እዚህ እጽዋት ቦታ ላይ ያለው ከእጽዋት ቦታችን እንግዲህ ክረምት የተከለውን ያው በጋ እያጠጣ ነው ማለት ነው። እንግዲህ ክረምት የምንተክላቸው በጋ ካልጠጡ ይደርቃሉ ማለት ነው። ለበጋ እንግዲህ ያው ይሄን የመሰለ ውሃ አለን እንዴት ጋር እያደረግን እያጠጣን ነው እንግዲህ ይሄንን እጽዋት የምናራባ የምናዳቅል ማለት ነው። ክረምት እንግዲህ ደግሞ የማይፈሩም አሉ። ክረምት ላይ ዝም ብሎ ከአመት አመት ውሃ የማይፈልጉ አሉ፣ ውሃ የሚፈልጉ አሉ። እንግዲህ እነዚህን ያው ወቅት እያየን ካላጠጣናቸው ይደርቃሉ ማለት ነው። አሁን ለምሳሌ አሁን ቀበርቾ ነው። ቀበርቾ እንግዲህ አሁን መጥተው ጠፍቷል ማለት ነው፣ እየጠፋ ነው። ግን አሁን ይሄ ገና ሊያብብ ነው፣ እያበበ ነው። የሚያብብበት ምክንያት እንግዲህ ለምንድን ነው? ውሃ ስላለ ማለት ነው። ውሃ ስላለ በፈለገው ጊዜ አሁን እንደምታዩት ወርቹ ወቅቱ አልፏል። ግን ያው ውሃ ስላለ አሁን ያው ስለምናጠጣው አይደርቅም ማለት ነው። ለምን? በጥቅም የምናውላቸው ማለት ነው። ውሃ ካላገኙ ይደርቃሉ። ቢያንስ እንግዲህ ሰኔ ላይ ነው እንግዲህ የሚወጡ ማለት ነው። ውሃ ካገኙ ግን በፈለግነው ጊዜ እንግዲህ ያው ለተለያየ ነገር ስለምንጠቀምባቸው አይጠፉም ማለት ነው። እንደዛ ነው እንግዲህ። ይሄም ራሱ አሁን ይጠፋል። አሁን የሽኮኮ ጎመን ነው። ገንገሪሳ ይመስላል ግን የሽኮኮ ጎመን ነው። የሽኮኮ ጎመን ማለት ነው ይሄ። ይሄም ራሱ ይጠፋል። ግን አሁን ውሃ ስላለ አይጠፋም ማለት ነው። ውሃ ነው ያቆየው እንጂ ይጠፋል ማለት ነው። ገንገሪሳ አይጠፋም። ይሄ ግን የሽኮኮ ጎመኑ ግን ይጠፋል ማለት ነው። እንግዲህ ዋው በዚህ መልኩ እንግዲህ በደንብ አድርገን ነው የምናጠጣው። በጋ ላይ እንግዲህ እስከ ዝናብ እስከሚጥል እንግዲህ እስከ ሰኔ ድረስ ያው እንደዚህ እያጠጣን ነው የምንከርም ማለት ነው። በደንብ አድርገን እናጠጣዋለን። የተለያዩ እጽዋቶች ከተለያዩ ቦታ ላይ አምጥተን ያው የምናዳቅልበት ምክንያት ይሄ ነው። ይሄ እንግዲህ እንደዚህ ነው የምናጠጣ ማለት ነው። ክረምት አሁን ለምሳሌ ከተለያዩ ቦታ ላይ አምጥተን የተከልናቸው አሉ። እነዛም ይጠርቃሉ። እነዚህም በደንብ ሆነው ደግሞ ያው እንዳልኳችሁ ዘራቸው እንዳይጠፋ ከአመት አመት እንዲቆዩ እናደርጋቸዋለን ማለት ነው። ይሄ አሁን ለምታዩት እንግዲህ ይሄ አሁን የሚደርቅ ነው። ግን እንዳይደርቅ ውሃ እናደርግበታለን ማለት ነው። ውሃ ካለው ግን አይደርቅም ማለት ነው። ለምሳሌ አሁን ይሄ አንጠልፋ ይባላል። ይሄ በጣም ኃይለኛ ነው። አሁን መጥተው ነው ግን ውሃ ስላለ ግን አይጠፋም ማለት ነው። ለምን? ውሃ በጣም ጠቃሚና ጠቃሚ ስለሆነ ማለት ነው። ዘንድሮ የተከላቸው ደግሞ አሁን ይጠርቃሉ፣ በራሳቸው ጊዜ ይጠርቃሉ፣ አይጠፉም ማለት ነው። ካልጠጣ ይደርቃል። እነዚህ ደግሞ አሁን እንደምላችሁ ደግሞ ይከርሙና በኋላ ነው ሰኔ ላይ የሚወጡ ማለት ነው። ሰኔ ነው የሚወጡ ዝናብ ሲጥል ማለት ነው። ግን አሁን እንደዚህ ታጣናቸው ግን በምንፈልገው ጊዜ ግን የምንፈልገው መድኃኒት ለማግኘት ውሃ እያጠጣን እናቆያቸዋለን ማለት ነው። እንግዲህ ይህን ይመስላል እንግዲህ አበሻ የባህል ሕክምና ዘመናዊ ጥበብ እንግዲህ የእጽዋት የምርምር ማዕከል ማለት እንግዲህ ይሄ ነው። እንደዚህ ነው እንግዲህ በጋ ከክረምት ዝናብ አይለየውም የእጽዋት ቦታችን። ክረምት ብቻ አይደለም እንግዲህ ጠጥቶ የምናደርገው በክረምት ብቻ ሳይሆን ይሄ የምታዩት ደግሞ ይሄ አሁን የደረቀው እንግዲህ አሁን ተስፋ በደጀ ይባላል። ይሄ የምታዩት እንግዲህ አሁን ይሄ ቢደርቅም አሁን ደግሞ እንግዲህ ይሄ ልክ ዝናብ እንደ ዝናብ ስናጠጣው እንግዲህ ተመልሶ ይወጣል ማለት ነው። ይሄ በጣም ጠቃሚ የሚሆን እጽዋት ነው። አሁን ይሄ የምታዩት እንግዲህ መጥፋት የለበትም ሁሉ ጊዜ ስለምንጠቀምበት ማለት ነው። ይሄ ነው እንደዚህ እያደረግን ነው እንግዲህ እጽዋቶችን የምናቆያቸው እንጂ ክረምት የዘነበው ዝናብ እንጥቃሌ ይጠፋል ማለት ነው። አሁን ለምሳሌ ይሄ አደንድን ነው። አደንድን አሁን የምታዩት አደንድን ነው። አሁን አይጠፋም። እንግዲህ ከበራ አምጥተን የተከለው ያዛዝ እንዳለ አደንድን ነው። ካሜራማን አሳያቸው ያለን አሁን አደንድን አሉ። አሁን አይጠፉም ማለት ነው። እነዚህ አሁን ዘንድሮ የተከላቸው ናቸው። አምና የተከለው ብዛት አለ፣ በጣም ትላልቅ ሆኗል ማለት ነው። ይሄ ደግሞ የምናየው ያዛዝ እንዳለ አሁን ሆል ይባላል። ይሄ አሁን ቅጠሉ እሱ አሁን በጣም ከምን በላይ እንግዲህ የሚጠፋ ነው። ግን አሁን አይጠፋም። በቃ ትንሽ ለምን ዝናብ አለ ውሃ አለ ማለት ነው። እንደ ዝናብ ነው የምናደርገው። በቃ ከክረምት አይለይም ማለት ነው። ክረምት ተክለን ብንተወው እንግዲህ የሚደርስ ይኖራል። ከንቱ ልፋት ነው የሚሆነው። ሁለተኛም ደግሞ የከረሞችም መጥፋት የለባቸውም። ልክ እንዲህ ስናጠጣቸው እየበረቱ እየጎረበቱ ነው የሚሄዱ ማለት ነው። ሁሉም እጽዋት እንግዲህ እኛ ላይ ተክለነው የሚደርቅ የለም። በዝናብ በውሃ እጥረት የሚደርቅ የለም። ሁሉንም እንግዲህ አይለየውም ዝናብ ማለት ነው። በዚህ መልኩ እንግዲህ እጽዋቶችን እያራባን በደንብ አድርገን አልምተናል ማለት ነው። ፍሬዎች ነው አሉ ተቻሉ። አሁን የምናፈላበት ነው አለ። ይሄን ነው እንግዲህ አበሻ የባህል ሕክምና እንግዲህ እጽዋት የምርምር ቦታ እንግዲህ ይሄን ይመስላል ማለት ነው። እንግዲህ ማንኛውም ሰው መጥቶ መጎብኘት ማየት ይችላል። ልምድ ልውውጥ ማድረግ ይችላል ማለት ነው።
አሁን በጋም ብንተክል በነገራችን ላይ አሁን ራሱ ብንተክል አይደርቅም። ለምን ውሃ አለ። ከፈለግነው ጊዜ ክረምት ብቻ ማለት የምንተክለው አሁንም ራሱ ተክለን እኛ እናጸድቃለን ማለት ነው። ለምን ውሃ አለን በብዛት ውሃው ከምንም በላይ አይጠፋም። በቃ ይሄ ነው አንለውም። ክረምት ማለት ክረምት ጠብቀን ሳይሆን የምንተክለው በጋም ልክ በዚህ መልኩ እናጠጣዋለን፣ አይጠፋም። በቃ የፈለገው ነገር አይደርቅም ማለት ነው። እንግዲህ አሁን ሌላ ነው ሞላ ታያችሁ። ያው ወደዚህ ያለው ይሄ አሁን የሚጠፋ ነው ግን አይጠፋም።